ዛሬ በራስ መተማመናችንን በዝምታ እንደምስጥ መሰረታችንን የሚበሉና ማንነታችንን ዝቅ አድርገን እንድንመለከት ስለሚያደርጉ 10 መጥፎ ልምዶች በጥልቀት እንወያያለን። በራስ መተማመን ሲባል እንዲሁ በቃላት የሚገለጽ ነገር ሳይሆን በውስጣችን የምናሳድገው በችሎታችን፣ በባህሪያችንና በውሳኔዎቻችን ላይ የምናሳድረው ጥልቅ እምነት ነው። ይህ እምነት ደግሞ በትምህርታችን፣ በስራችንና ከሰዎች ጋር ባለን ግንኙነት ላይ ትልቅ ተጽዕኖ አለው። ብዙዎቻችን በራስ መተማመን ማጣት የሚመጣው ከጭንቀት ወይም ከስነ ልቦና ችግር ብቻ ይመስለናል። ነገር ግን ሳናውቃቸው የምናዘወትራቸው ትንንሽ ልምዶች ህይወታችንን እያበላሹት ሊሆን ይችላል። ስለዚህ እነዚህ ልምዶች ለይተን በማወቅ ወደ ተሻለ ህይወት ጎዳና አብረን እንጓዝ። መጀመሪያው ጠዋታችንን በሽንፈት መጀመር። አንዳንዴ ገና ከእንቅልፋችን ስንነቃ አልጋችን ላይ ሆነን ቀኑ እንዳለቀና በሽንፈት እንደጀመርን ተሰምቷቸው ያውቅ? ልክ ነጋ ሲባል ድካም፣ ጭንቀትና መነጫነጭ ጀምረናል። ለምን ይሆን? ሚስጥሩ ያለው ጠዋት ላይ በምናደርጋቸው ትንንሽ ግን ደግሞ ቀናችንን በሚያበላሹ ልምዶች ውስጥ ነው። ዛሬ እነዚህም በራሳችን ላይ የምናመጣቸውን የጠዋት ሽንፈቶች እናያለን። የመጀመሪያው ትልቁ ጦርነት የሚጀምረው ከአላርም ሰዓታችን ጋር ነው። ማታ በሙሉ ሞራል ነገ 12 ሰዓት ተነስቼ ስፖርት እሰራለሁ፣ አነባለሁ ብለን አላርም ሞልተን እንተኛለን። ጠዋት ያቺ ሰዓት ደርሳ ስልካችን መጮህ ሲጀምር ግን እጆቻችን በደመ ነፍስ አላርሙን ማጥፋት ይፈልጋል። 5 ደቂቃ ብቻ ልጨምር ብለን ራሳችንን እናታልላለን። ነገር ግን ይቺ 5 ደቂቃ ወደ 10 ደቂቃ ከዚያም ወደ 30 ደቂቃ ታድጋለች። እዚህ ላይ ችግሩ የእንቅልፍ ማለቅ አለማለቅ ብቻ አይደለም። ቀናችንን የጀመርነው ማታ ለራሳችን የገባነውን ቃል በማጠፍና በአላርም ሰዓታችን በመሸነፍ ነው። ይህ ደግሞ በውስጣችን የሽንፈት ስሜትን ይዘራል። ከዚህ ትግል በኋላ ደግሞ በቀጥታ ወደ ሌላኛው ወጥመድ እንገባለን። አይናችን በደንብ እንኳን ሳንገልጥ ፊታችንን ሳንታጠብ ያንኑ አላርም ያጠፋንበትን ስልክ ከፍተን ማህበራዊ ሚዲያ መንደር መንከራተት እንጀምራለን። ፌስቡክ ላይ ስንት ፖስት እንደተደረገ፣ ቲክቶክ ላይ ምን አዲስ ቪዲዮ እንዳለ ወይም ቴሌግራም ላይ መልእክት እንደላከልን ማየት እንጀምራለን። አስቡት፣ አእምሯችን ገና ከእንቅልፍ ነቅቶ የራሳችንን ቀን እንዴት ማሳለፍ እንዳለብን ከማሰባችን በፊት የሌሎቹን ሰዎች ህይወት፣ ፖለቲካ ወይም አላስፈላጊ ዜናዎች ወደ አእምሯችን እንጭናለን። ይህ ልማድ የጧት ንጹህ ጉልበታችንን ይመጥና ቀኑን በሌሎች ሰዎች አጀንዳ እንድንጀምር ያደርገናል። ይህን ነው እንግዲህ ቀጣዩ የሽንፈት ምዕራፍ የሚጀምረው። በስልክ ስክሪን ስንጠመድ ሰዓቱን እንደሮጠን ዘንድ እንገነዘባለን። በድንጋጤ ካልጋችን ላይ ተስፈንጥረን እንነሳና መጣደፍ እንጀምራለን። በሰላም ተቀምጠን ሻይ ወይም ቡና መጠጣት፣ ቀናችንን ማቀድ ወይም ለጥቂት ደቂቃዎች ጸጥታን ማጣጣም የሚባል ነገር የለም። በአንድ እጃችን ልብሳችንን እየለበስን በሌላ እጃችን ቁርስ እንበላለን፣ ወይም ደግሞ ጭራሹኑ ጊዜ የለኝም ብለን ቁርስ አንበላም። በዚህ መጣደፉ ስንወጣ ሰውነታችን በጭንቀት ሆርሞኖች ይሞላል። በዚህ ሁኔታ ቀናችንን ከጀመርን በራስ መተማመናችን ገደል ይገባል። ሌላኛው መታረም ያለበት ትልቁ ጉዳይ የግል ንጽህናችንን ችላ ማለት ነው። ሁላችንም እንደምናውቀው ጤናን መጠበቅ እና ንጽህናን መጠበቅ መሰረታዊ ነገር ነው። ነገር ግን ይህ ጉዳይ ከውበት ባለፈ ለራሳችን የምንሰጠው ክብርን ይገልጻል። ራሳችንን ችላ ስንል ለራሳችን ያለን ግምት ይቀንሳል። በተለይም ሰዎች ባሉበት ቦታ ላይ ስንገኝ በራሳችን እንዳንተማመን ያደርገናል። ራስን መንከባከብ ሙሉ በሙሉ በራስ የመተማመንን ስሜት ይጨምራል። ትንሽ ነገሮችን ቢሆኑ ገላን መታጠብ፣ ጥርስን መቦረሽ እና ጥፍርን መቁረጥ ለራሳችን ያለን ስሜት ላይ ትልቅ ለውጥ ሊፈጥር ይችላል። ከጥሩ ንጽህና በተጨማሪ ጥሩ መልበስም በራስ የመተማመን ስሜትን ይፈጥራል። ይህ ቀላል ነገር ሊመስል ይችላል፣ ነገር ግን ለራስ ተገቢውን እንክብካቤ ስታደርግ እኔ ለራሴ ክብር አለኝ የሚል መልእክት ለውስጥ እየላክ መሆኑን አትርሳ። በመሆኑም በራስ መተማመንህን ለመገንባት ከፈለግ መጀመሪያ ለራስ የሚገርም እንክብካቤ ማድረግ ጀምር። ሶስተኛው በትናንሽ ጉድለቶች ላይ አብዝቶ መጨነቅ። መስታወት ፊት ስትቆሙ ቀድሞ የሚታያችሁ ፊታችሁ ላይ ያሉ ትንንሽ የብጉር ጠባሶች ወይም የማይመቻችሁ ነገር ላይ ነው። ይህ ነገር በአእምሯችሁ እያገናናችሁ ትሄዱና መጨረሻ ላይ ሙሉ ማንነታችሁን የሚወክል ይመስላችኋል። ይህ ልምድ ለራስህ ያለህን እይታ መርዛማ ያደርገዋል። መልካም ጎኖችን ከማድነቅ ይልቅ ጉድለትህን ብቻ እንድትፈልግ ስለሚያደርግህ ውጥረት ውስጥ ትገባለህ። ይህ መጥፎ ልምድ ለማቆም ደግሞ ጉልበትህንና ትኩረትን ወደ በጎ ጎኖች ማዞር አለብህ። መጀመሪያ ላይ ከባድ ሊመስል ይችላል፣ ነገር ግን በየቀኑ ያሉን ቆንጆ ነገሮች በማሰብ አእምሮህን ካለማመድከው በራስ ላይ ያለህ እይታ ሙሉ በሙሉ ይቀየራል። ስለ ድክመቶቻችን ብቻ ማውራት ለራሳችን ያለንን ግምት ያወርደዋል።
አንዳንድ ጊዜ ትሁት ለመሆን ብለን ራሳችንን ዝቅ አድርገን እናወራለን። ነገር ግን ይህ ሲበዛ እንደ በራስ መተማመን ማጣት ይታያል። ሁሉ ጊዜ ስለ ድክመትህ ብቻ የምታወራ ከሆነ ሰዎች ስላንተ ያላቸው አመለካከት እየቀነሰ ይሄዳል። ይልቁንም በስራ ቦታ ይሁን በሌላ ማህበራዊ ግንኙነት ስለ ድክመትህ ማውራት ካለብህ ያንን ነገር እንደምትማርበትና እንደምታድግበት እድል አድርገህ አቅርበው። ይህንን አላውቅም ከማለት ይልቅ ይህንን ነገር ለማወቅ ጥረት እያደረግኩ ነው ማለት በራስ ላይ ያለህን መተማመን ያሳያል። ተያይዞ የሚመጣው ሌላው ስህተት ለሰዎች ከመጠን በላይ አድናቆት መስጠት። ሰዎችን ማበረታታት መልካም ቢሆንም ሌሎችን ሰማይ አውጥተህ ራስህን ግን እንደ ትንሽ አሳ የምትመለከት ከሆነ መጨረሻ ላይ እኔ ከማንም በታች ነኝ ብለህ ማመን ትጀምራለህ። ሌላው ሰው በጣም ከፍ ስናደርግ ሳናውቀው የራሳችንን ዋጋ ዝቅ እያደረግን እንመጣለን። የሰዎችን ጠንካራ ጎንና ስኬት ብቻ እያወራን ከራሳችን የዕለት ተዕለት ህይወት ማወዳደር ስንጀምር የራሳችንን ጥረት ትርጉም የሌለው ወይም ምንም ማድረግ እንደማንችል አድርገን ልናስብ እንችላለን። እያንዳንዱ ሰው የተለየ ስጦታና ተሰጥኦ እንዳለው ማሰብ አለብን። ሌላውን ስታደንቅ ያንተንም ብቃት ማስታወስ አትርሳ። ምክንያቱም ሁላችንም አንድ አይነት ብንሆን ኖሮ ዓለም እንዲህ ውብ አትሆንም ነበር። ስለዚህ የራስህን ልዩ ችሎታ ፈልግ አውጣና በሱ ላይ ስራ። የራስህን በራስ መተማመንና ዋጋ አታጣም። አምስተኛው ነጥብ ደግሞ መጥፎ የውስጥ ድምጻችንን ማዳመጥ። ምናልባትም ከሁሉ በላይ አደገኛ ጠላት በአእምሯችን ውስጥ ያለ መጥፎ ድምጽ ነው። አብዛኞቻችን በውስጣችን አትችልም፣ አያምርብህም፣ አይሳካልም የሚሉ ድምጾች ይሰሙናል። የሚገርመው ደግሞ አእምሯችን ከመልካም ነገር ይልቅ መጥፎን ለማመን ይቀለዋል። ይህ ደግሞ በራስ ላይ ያለን እምነት ሰባብሮ ግቦችን እንዳታሳካ ያደርጋል። ይህንን ለመቀየር እነዚህ መጥፎ ሐሳቦችን በቁም ነገር አለመውሰድ መልመድ አለብህ። ሐሳቦች ብቻ እንጂ እውነት አይደሉም። በምትኩ በራስ ላይ መልካም ንግግሮችን ማስወተር ስትጀምር ህይወትህ በደስታና በራስ መተማመን ይሞላል። ሌላው ይቅርታ ማብዛት። አካላዊ እንቅስቃሴህና የምትጠቀማቸው ቃላት ሳይታወቅህ በራስ መተማመንህን ይገሉታል። ያለምንም ጥፋት ይቅርታ የማለት ልምድ ካለ ትከሻን አጥፈ መሬት የምታይ ከሆነ አእምሮ እኔ ደካማ ነኝ የሚል ሆርሞን ያመነጫል። ይህ ይቅርታ የማብዛት ልምድ ሰዎችን ለማስደሰት ስትል ራስን የምትሰዋበት መጥፎ መንገድ ነው። ራስን ዝቅ ባርክ ቁጥር ሰዎችም አንተን ዝቅ አድርገው እንዲያዩ ፍቃድ እየሰጣቸው እንደሆነ አወቅ። ሰው ሲገፋ እንኳን አንተ ይቅርታ የምትል ከሆነ ይህ በራስ ላይ ምንም አይነት እምነት እንደሌለ ለሰዎች ያሳያል። ይቅርታ የሚጠየቀው ጥፋት ሲጠፋ እንጂ በየምክንያቱ አይደለም። በከንቱ ይቅርታ ስትጠይቅ ጥፋቱን ወደ ራስህ ትወስደዋለህ። ሰዎችም አንተን እንደ ደካማ እንዲያዩ መንገድ ትከፍታለህ። ስለዚህ ይቅርታህን በሚገባው ቦታ ብቻ ቆጥበህ ተጠቀም። ያን የንግግር ክብደት ይኖረዋል። ሌላው ትልቅ ስህተት ሌሎች ሰዎች እንዲወስኑልህ መፍቀድ። የምትፈልገውን ነገር ካላወቅ ወይም ሐሳብህ ዋጋ እንዳለው ካላመንክ በራስ መተማመን አትችልም። በራስ መተማመን የሚገነባው ፍላጎቱን በግልጽ ስትናገርና በምታምንበት ነገር ላይ ስትቆም ነው። ሌሎች ሰዎች በአንተ ህይወት ላይ እንዲወስኑ ወይም እንዲቆጣጠሩ ከፈቀድክ የውስጥ ማንነትህ እየኮሰመነ ይሄዳል። ስለዚህ የራስህን ድምጽ ስማ፣ ራስህን እመን፣ እናም ለራስህ የምትፈልገውን ህይወት ለመኖር ወስን። ስምንተኛው ብዙዎቻችንን ወደ ኋላ ስለሚያስቀረን አንድ ትልቅ ፈተና እናወራለን። እሱም ሁኔታዎች 100% እስኪመቻቹልኝ ብሎ መጠበቅ ነው። አንድን አዲስ ሐሳብ፣ ስራ ወይም በውስጣችን የያዝነውን ህልም ወደ ተግባር ለመቀየር ስናስብ አእምሯችን ወዲያውኑ ፍጹም የሆነ ጊዜ እንድንጠብቅ ይነግረናል። በቂ ገንዘብ እስክናገኝ፣ ዕውቀቴን በሚገባ እስካዳብር ወይም የተሻለ መሳሪያ እስኪኖረኝ እያልን ቀናትን፣ ወራትንና ዓመታትን እንገፋለን። ነገር ግን እውነታው ምንድን ነው? ፍጹም የሚባል ጊዜ በፍጹም የለም። ሁኔታዎች ሙሉ በሙሉ እስኪመቻቹ መጠበቅ ማለት በማይመጣ ባቡር ጣቢያ ውስጥ ቆሞ እንደመጠበቅ ነው። ከዚህ የተነሳ ወደ ተግባር ልንቀይረው የምንችለውን ውድ የሆነውን ጊዜያችንን እናባክናለን። ይህንን ጊዜ ከማባከናችንን ባሻገር ነገሮች እስኪስተካከሉ ስንጠብቅ የምናጣው ትልቁ ነገር የእድገትና የመማር እድላችንን ነው። ውጤት በሌለበት ቦታ ደግሞ በራስ መተማመን ሊኖር አይችልም። ማንኛውም ትልቅ ስኬት የሚጀምረው ከትንሽና ፍጹም ካልሆነ እርምጃ ነው። ስንጀምር ብዙ ነገሮች ይጎሉናል፣ ምናልባትም እንሳሳታለን። ነገር ግን ስንሳሳት ነው ትክክለኛውን መንገድ የምንማረው። ካልጀመርን ግን ያንን የህይወት ትምህርት የማግኛ መንገድ አብረን እናጣዋለን። በውስጣችን የነበረው ያ የመጀመር ጉጉትና ሞራል
ጊዜው እየረዘመ ሲሄድ ቀስ በቀስ እየደበዘዘ ይመጣል። እዚህ ላይ ነው እንግዲህ ድፍረት ትልቁን ሚና የሚወጣው። ድፍረት ማለት ፍርሃት እያለ ወይም ነገሮች ሁሉ ባልተመቻቹበት ሁኔታ ውስጥ ሆኖም ያንን የመጀመሪያ እርምጃ መውሰድ መቻል ነው። በራስ መተማመን የሚገነባው ድንቅ ስራ ስትሰራ ብቻ ሳይሆን የተሰበረና ያልተሟላ ስራ ሰርተ ከስህተት ስትማር ነው። ፍጹምነትን የሙጥኝ ስትል ግን ራስን ምንም የማረባ ነኝ ወደሚል ድምዳሜ ትወስደዋለህ። 9ኛውና በጣም ወሳኙ ነጥብ መርዛማ ግንኙነቶችን አለማቋረጥ። በዙሪያ ያሉ ሰዎች በአስተሳሰብህና በስሜት ላይ ትልቅ ተጽዕኖ አላቸው። ቤተሰብ፣ ጓደኛ ወይም የስራ ባልደረባ ሁል ጊዜ የሚንቅህና የሚያሳንስህ ከሆነ በራስ መተማመንህ አደጋ ላይ ነው። ስለዚህ ቆም ብለህ ግንኙነቶችህን መመርመር አለብህ። በራስህ የምትተማመን ሰው ለመሆን ካንተ እኩል ለጤናህና ለደስታ የሚጨነቁ አዎንታዊ ሰዎች በዙሪያ ሰብስብ። ካላስፈላጊ ግንኙነቶች ራስህን ማራቅ ለራስህ የምትሰጠው ትልቅ ስጦታ ነው። እንግዲህ እነዚህን ድምፅ አልባ ጠላቶች በደንብ ካወቅናቸው አሁን ትልቁ ጥያቄ ታዲያ ምን እናድርግ የሚለው ነው። እነዚህ ሌቦች ዝም ብለን እያየን ህይወታችንን እንዲያበላሹ አንፈቅድ። መረዳት የመጀመሪያው እርምጃ ቢሆንም እውነተኛው ለውጥ የሚመጣው ግን ወደ ተግባር ስንገባ ነው። አሁን እነዚህ መርዛማ ልምዶች ተክተን የራስ መተማመን ማማ ላይ የምንወጣባቸውን ተግባራዊ መንገዶች እንመልከት። ይህንን ጉዞ ለመጀመር በመጀመሪያ ከማህበራዊ ሚዲያ ጋር ያለንን ግንኙነት እናስተካክል። ቀንህን አንተ መቆጣጠር ጀምር። ነገ ጧት ስትነቃ አላርምህን አታጥፋ። ቃልን ጠብቀህ ተነሳ። የመጀመሪያው 30 ደቂቃ ስልክ ሳታነሳ ለራስህ ስጥ። መጽሐፍ አንብብ፣ ጸልይ፣ ስፖርት ስራ። በመቀጠል ደግሞ ፍጹም መሆን የሚለውን ሐሳብ አውጥተህ ጣለውና መጀመር በሚለው ተካው። ምንም ይሁን ምን ጀምር። መሳሳትህን እንደ ትምህርት ቁጠረው። በአእምሮ ውስጥ የሚመጣውን መጥፎ ድምፅ ደግሞ ይህ እውነት አይደለም ብለህ በድፍረት ተከራከረው። ለራስህ ምርጥ ጓደኛ ሁን። በመጨረሻም በምትቆምበትና በምትሄድበት ጊዜ ደረትህን ነፋ አድርገህ ቀና ብለህ የሰዎችን አይን ውስጥ እያየ ማውራት ተለማመድ። እነዚህ ትንንሽ የሚመስሉ ድርጊቶች ተደማምረው በውስጥ በራስ መተማመን ይገነባሉ። ይህንን ቪዲዮ እስካሁን ካየኸው አንተ ለውጥ የምትፈልግ ጠንካራ ሰው ነህ ማለት ነው። ይህ ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ አጋሩ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቻው።